አሁን ላይ የተሰሙ አጫጭር 3 ስፖርታዊ መረጃዎች በ20 ሰከንድ ውስጥ ጋይስ እንደተለመደው እንግዲህ ዩቲዩብ ቻናሌን ባዮ ስራ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ በማድረግ ከወዲሁ አበረታቱኝ ለማለት እፈልጋለሁ። በተጨማሪም ይህን ቪዲዮ ኮፒ ሊንክ፣ ፌቨሪት እንዲሁም አካውንቱን ፎሎ በማድረግ ቤተሰብ ይሁኑ። የፔፕ ጋርዲዮላ ክለብ ነው ማንቸስተር ሲቲ የኤስ ሚላኑን የአማካኝ ስፍራ ተጫዋች የሆነውን የ26 ዓመቱን ኔዘርላንዳዊ ኢንተርናሽናል ቲያኒ ሬንደርስን ለማስፈረም እንግዲህ ከአሰቡ ሰነባብተዋል ማለት ነው። በዛሬው ዕለትም እንግዲህ ማንቸስተር ሲቲዎች ለኤስ ሚላን ያቀረቡትን የ60 ሚሊዮን ዩሮ ጥያቄ ማለት ነው ኤስ ሚላንን አክሴፕት አድርጎታል ማለት ነው፣ ተቀብሎታል። አሁን ላይ እንግዲህ ድርድሩ በጥሩ ሁኔታ ላይ እንደሆነ እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው አስነብቧል። በትሬንት አሌክሳንደር ዙሪያ አዲስ መረጃ ተሰምቷል። እንደሚታወቀው ትሬንት አሌክሳንደር አርኖልድ ኦፊሻሊ በዚህ ክረምት ማለት ነው ሊቨርፑል ለቆ ሪያል ማድሪድ እንደሚቀላቀል ተረጋግጧል ማለት ነው። ታዲያ ሪያል ማድሪዶች ግን ተጫዋቹን ለዓለም የክለቦች ዋንጫ ስኳድ ውስጥ በመቀላቀል ጨዋታውን ለሪያል ማድሪድ እንዲያደርጉ ይፈልጋሉ። በዚህም እንግዲህ የስፔኑ ኃያል ክለብ የሆነው ሪያል ማድሪድ ለሊቨርፑል 10 ሚሊዮን ዩሮ እንደሚሰጥ ተረጋግጧል። የጀርመኑ ክለብ የሆነው የባየር ሊቨርኩሰን አታኪ ሚድፊልደር ስፍራ ተጫዋች ነው ጀርመናዊ ኢንተርናሽናል ፍሎሪያን ዊርትዝ እንደሚታወቀው ከዚህ ቀደም ማለት ነው ሊቨርፑል ጋር ስሙ እየተያያዘ ይገኛል። በዛሬው ዕለትም እንግዲህ ፋብሪዚዮ ሮማኖ እንደዘገበው ከሆነ ፍሎሪያን ዊርትዝን እንግዲህ ድርድሩ እየተደረገ ይገኛል። ሊቨርፑሎችም ለፍሎሪያን ዊርትዝ 130 ሚሊዮን ዩሮ ለማስፈረም ለባየር ሊቨርኩሰን አቅርበዋል ማለት ነው። ድርድሩም አሁን ላይ ጥሩ ደረጃ ላይ እንደሚገኝ እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው አረጋግጧል። ለስፖርታዊ መረጃዎች የፕላስ ምልክቱን በመጫን ቤተሰብ ይሁኑ።